ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን አምሽታችኋል። ይህ የአርብ ምሽት መደበኛ ስፖርት ፕሮግራማችን ነው። በዛሬው ፕሮግራማችን የተለያዩ የሀገር ውስጥና የውጭ ስፖርታዊ ዜናዎችን ወደ እናንተ እናደርሳለን። ከፕሮግራሙ ጋር ዮናስ ኃይለ መስቀል ነኝ። መልካም ቆይታ። መብራት ኃይል እየተካሄደ ባለው ኢትዮጵያ ጥሎ ማለፍ ሻምፒዮን አዳማ ከነማና መከላከያን ተከትሎ ወደ ቀጣይ ዙር ማለፉን አረጋገጠ። ሐረር ቢራ ከመከላከያ፣ ቅዱስ ጊዮርጊስ ከአዳማ ነገ ይጫወታሉ። ግርማ በቀለ ተጨማሪውን ያቀርባል። አዳማ ከነማና መከላከያ ከትላንት በስቲያ ተጋጣሚዎቻቸውን በማሸነፍ ሩብ ፍጻሜ ገብተዋል። ትላንት ደግሞ መብራት ኃይል ሌላኛው ሩብ ፍጻሜ የተቀላቀለ ክለብ ሆኗል። ደደቢት በርካታ ተጫዋቾች ተጎድተውብኛልና ከመብራት ኃይል ያለኝ የ11 ሰዓቱ ጨዋታ ይሸጋሸግልኝ ሲል ጠይቆ ነበር። ጥያቄው በኢትዮጵያ እግር ኳስ ፌዴሬሽን ተቀባይነት ስላላገኘ አስቀድሞ እንዳሳውቀው ወደ ሜዳ አልገባም። በአዳማ ከነማ ተወዳጅ አጥቂ የነበረው አብይ ሞገስ በተቃራኒ የቀድሞ ክለቡን መልሶ የሚገጥምበት አጋጣሚ ነገ በአዲስ አበባ ስቴዲየም ከ11 ሰዓት በኋላ የሚጠበቅ ይሆናል። ደደቢት እግር ኳስ ክለብ የኢትዮጵያ እግር ኳስ ፌዴሬሽን ክለቡን አስመልክቶ ለሰጠው መግለጫ ማስተካከያ እንዲሰጥ ጠየቀ። ክለቡ በላከው መግለጫ በኢትዮጵያ ክለቦች ጥሎ ማለፍ ጨዋታ ፕሮግራም እንዲራዘም ጥያቄ ያቀረብኩት በተጫዋቾች ጉዳት ብቻ ነው እንጂ በሌሎች በተገለጹ ምክንያቶች አይደለም ብሏል። ለዝርዝሩ ኤፍሬም የማነ። የኢትዮጵያ እግር ኳስ ፌዴሬሽን ትናንትና በላከው መግለጫ የደደቢት እግር ኳስ ክለብ በኢትዮጵያ ክለቦች ጥሎ ማለፍ ለመሳተፍ አስቀምጦታል ያላቸውን ቅድመ ሁኔታዎችን አለመቀበሉን ማስታወቁ ይታወሳል። ክለቡ ያጋጠመውን የተጫዋቾች ጉዳት ብቻ ይረዳኛል ላለው ፌዴሬሽን ማቅረቡ አግባብ መሆኑን ያምናል። ነገር ግን በክለቡ ጥያቄ ላይ ያልተመሰረተ መግለጫ እንዲስተካከል በአክብሮት እንጠይቃለን ሲል ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት በላከው መግለጫ አሳስቧል። ክለቡ ከፌዴሬሽኑ ጋር ያለውን መልካም ግንኙነት አጠናክሮ ይቀጥላልም ብሏል። በ2023 የውድድር ዘመን በአትሌቲክስ ውጤት ያስመዘገቡ ተሸለሙ። በክልሎች ክለቦችና አትሌቶች ተካተዋል። በክልል ኦሮሚያ በክለብ መከላከያ የመጀመሪያ ተሸላሚ ሆኗል። ማንደፍሮ ታደሰ ተጨማሪ አለው። የኢትዮጵያ አትሌቲክስ ፌዴሬሽን በ2023 የውድድር ዘመን መልካም ውጤት ላስመዘገቡ ክልሎች ክለቦችና አትሌቶች ሽልማት አበርክቷል። ጥረት ኢንቨስትመንት ግሩፕ በአማራ ክልል ሰሜን ወሎ ዞን ወልዲያ ከተማ የአትሌቲክስ ክለብ አቋቋመ። ለክለቡ ለዚህ ዓመት ብቻ ከ1 ሚሊዮን ብር በላይ በጀት ተመድቦለታል። ነው አይመር በረጅምና በአጭር ርቀት የሚሳተፉ ሯጮችን ከሚያፈሩት የአማራ ክልል ዞኖች አንዱ የሰሜን ወሎ ዞን ነው። በክለቡ መስረታ ከ5000 በላይ የወልዲያና የአካባቢው ሕዝብ ተገኝቶ ደስታውን ገልጿል። አሁን ከውጭ ወዳገኘናቸው ስፖርታዊ ዜናዎች እናልፋለን። በዚህ ሳምንት በተከናወነ የእንግሊዝ ካርሊንግ ካፕ ጨዋታዎች ወደ ሩብ ፍጻሜ ያለፉ ቡድኖች ታውቀዋል። ነገ የሩብ ፍጻሜ የዕጣ ድልድሉ ይፋ ይሆናል። ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቼልሲ፣ አርሰናልና ሊቨርፑል በዕጣ ድልድሉ ሊገናኙ ይችላሉ። በ10ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ነገ በለንደን ደርቢ አርሰናል ከቼልሲ የሚያደርጉት ጨዋታ ትልቅ ግምት ተሰጥቶታል። ማንቸስተር ዩናይትድ ከማንቸስተር ሲቲ አስደንጋጭ ሽንፈት በኋላ ወደ ኩዊንስ ፓርክ በማቅናት ኤቨርተንን ይገጥማል። መኳንንት በርሄ ተጨማሪ አለው። አጀማመሩ ጥሩ ያልነበረው አርሰናል አሁን ያገገመ መጥቷል። በክረምት ወር አምበሉና ቡድን መሪውን ያጣው ስብስብ አሁን በራስ መተማመኑ አድጓል። አሰልጣኝ አርሰን ቬንገር ከነገው ጨዋታ በፊት የተናገሩት ነው። የሁለቱ የለንደን ከተማ ክለቦች ተቀናቃኝነት አሁንም አልበረደም። በውጤት ቢራራቁም የደርቢ ስሜቱ ግለት አሁንም አልቀነሰም። ከQPR ሬንጀርስ አስደንጋጭ ሽንፈት በኋላ ወጣቱ አሰልጣኝ አንድሬስ ቪያስቧስ በፍልስፍናቸው የሚያደንቃቸውን አሰልጣኝ አርሰን ቬንገርን ይገጥማል። 8:45 ላይ የሳምንቱ የመጨረሻው ጨዋታ ስቶክ ሲቲ ከኒውካስል ጋር ሰኞ ይደረጋል። የአፍሪካ ዋንጫን ከጋቦን ጋር በጥምር የምታዘጋጀው ኢኳቶሪያል ጊኒ ዋንጫውን ለመውሰድ ከፍተኛ ጥረት እንደምታደርግ የሀገሪቱ እግር ኳስ ፌዴሬሽን ፕሬዝዳንት ገለጹ። አለም መኮንን ተጨማሪው እንደሚከተል ያቀርበዋል። በዘንድሮው የአፍሪካ ዋንጫ ውድድር ተሳታፊ የሚሆኑት ሀገሮች አብዛኞቹ ተመጣጣኝ ችሎታና አቅም ያላቸው እንደሚሆኑ ተገምቷል። በ10ኛ ሳምንት የስፔን ላሊጋ ነገ ባርሴሎና በኑ ካምፕ ሪያል ማዮርካን ሲያስተናግድ ሪያል ማድሪድ ከሜዳው ውጪ ከሪያል ሶሴዳድ ጋር ይጫወታል። የባርሴሎና አሰልጣኝ ፔፕ ጋርዲዮላ ስህተቶቻችንን ማረም ይገባናል ብለዋል። ቡድናችን ከጊዜ ወደ ጊዜ ጨዋታ ተቆጣጥሮ መውጣት ችሏል ሲል የሪያል ማድሪዱ ተጫዋች ዣቪ አሎንሶ ተናግሯል። ዝርዝሩን እምነጽዮን ሙሴ እንደሚከተለው ታቀርበዋለች።
በስፔን ላሊጋ የአምናው ሻምፒዮን ባርሴሎና ባልተለመደ ሁኔታ ነጥብ መጣል ጀምሯል። የባርሴሎናው ሊዮኔል ሜሲና የሪያል ማድሪዱ ክርስቲያኖ ሮናልዶ በኩል 10 ጎል ኮከብ ግባግቢነቱን እየመሩ ይገኛሉ። ጎንዛሎ ሂጉዌን ከሪያል ማድሪድ በ9 ጎል ይከተላል። የላሊጋውን የደረጃ ሰንጠረዥ ደግሞ ሌቫንቴ በ23 ነጥብ እየመራ ነው። የሪያል ማድሪዱ ካካ ብራዚል ከጋቦንና ከግብጽ ጋር ለምታደርገው ወዳጅነት ጨዋታ ተመረጠ። ካካ በቅርቡ ለሪያል ማድሪድ አሸናፊነት ያደረገው አስተዋጽኦ ትኩረት እንዲስብ የረዳው መሆኑ ተጠቅሟል። ደረሰ ያለው ተጨማሪ አለው። በ2007 የዓለም ኮከብ ተጫዋች በመሆን ክብርን ተቀዳጅቷል። በኤሲ ሚላን የጨዋታ አቀጣጣይነቱን ሚና በብቃት ተወጥቷል። በቱርክ ኢስታንቡል ከተማ የተጀመረው የሴቶች ነጠላ ቴኒስ የሜዳ ሻምፒዮና አስገራሚ ውጤቶች እየተመዘገቡበት ይገኛል። ለውድድሩ አሸናፊ $4,900,000 በሽልማትነት ተዘጋጅቷል። ዝርዝሩን ሰለሞን ገብረ እግዚአብሔር ያቀርባል። ኢስታንቡል ሻምፒዮና በዓለም ከአንደኛ እስከ 10ኛ ደረጃ ላይ የሚገኙ ተወዳዳሪዎች የተካተቱበት ነው። የኢስታንቡል